ቪዲዮ ከዚህ በኋላ እናንተም ላንቀጣችሁ ነው። ከንፈር ነው አይደል? ምን ቀልብ ጨርሽ ውሸት ነው የሚያነው። ሃይ ጋይስ እንዴት ናችሁ? ሰላም ነው። ቤብ ዛጋ ያለች ስልክ እያወራች ነው ቤብ። ሶ መሰላችሁ ከራሷ ቦርሳ ቻፕስቲክ አወጣና እዚህ ጋር ልብሴ ላይ ተቀባታለሁ። ልብሴን ቀቡና እዚህ ፕራንክ እናደርጋታለን። እዚች የመጣችልኝ ሀሳብ ነች። ልብሴን እንግዲህ ላበላሻት ምንም አማራጭ የለኝም። እዚሁ አሁን አሪፍ ይመስላል። አዎ ናይስ። እንደዚህ እናደርጋትና እዚህ ፕራንክ እናደርጋታለን። አይ ዲነርቱ ዛሬ ደግሞ በፓርት ትመጣላችሁ። አባለፈ የሰራነው ጌም ማለት ነው። ሁለት ውሸት አንድ እውነት። ስለዚህ ውሸት አንድ እውነት ጀምር። እሺ አንደኛ አንድ ኤክስ ብቻ አይደለኝ ያልኩት ውሸቴ ነው። ሁለተኛ ነገር ደግሞ ቤተሰቦቼ ይወዱኝ። ሶስተኛ ከአንተ እናት ጋር ሆኜ አንተን አምጪ ይፈቃል። ስለዚህ እኔ እውነት ነው ብዬ የማስበው እንደሆነ ታውቂያለሽ። አንድ ኤክስ ናልሽኝ ዋሽተሽኛል እና ቤተሰቦቼ አይዱኝም አይደለም ከማን ጋር አምታኛል ስለአንተ ወጣልክ። ናይስ። እሺ እኔ ግን ፋይል ያመጣል ይሄ ጌም እግዚአብሔር ኮንክሪት። እሺ እኔ ደግሞ አንደኛው ባለፈው ቤቲንግ አቁም አልሽኝ። ቤቲንግ አቁም ያልሽኝ ቀለድ ጮቻለሁ። ሁለተኛ አብረን ወክ እያደረገን ሌላ ሴት ታሳየኝ የለ አራ ላይ ምናምን ነገር እንዲህ በሙዳ ያለው። ሶስተኛው ነገር ደግሞ ማታ ጉድ ናይት ብዬሽ ኦቨር ትቻቃል። ሶስቱም እኮ ማለት ነው አንድ እውነት ነው። ሶስቱም ውሸት መሆን ያለበት አንድ ነው። እውነቱን ላይ ቆሻሻ ነው። ቻፕስቲክ አለማ ቀለም ፋብሪካ ነው የሚሰራው። ቀለም ፋብሪካ ቀለም ሊሆን ይችላል። በር ነክቶ ሊሆን ይችላል። ታውቂኛለሽ። የምቻችሁ ሽቶ ነው የሚሸጠው። ሽቶ ተቀብቻለሁ። ከንፈር ነው ቀለም እንትን ከንፈር ነው ግድግዳ ወይ ምን እንዲህ በር ሳልፍ ነክቶ ሊሆን ይችላል። ግድግዳ ነክቶ ሊሆን ይችላል እንዴ? ለምሳሌ ከየት የመጣ ነው? ማን ይሰማኛል? እኔ እነዚህ ደረቴ ለምሳሌ ምን ስራ ነው ስራ ገብቼ ማታ ውሮጥቼ ነው ማታ ቤት ነበር አብረን ነበር። ከየት የመጣ ከንፈር ቢሆን በምን እድሌ ከንፈር ቢሆን ያንቺ ከንፈር ቢሆን በምን እድሌ ከየት ይመጣል ከንፈርማ? እኔ ካንተ ውጪ ማርያም እኔ ምን አውቃለሁ? ሌላ ሴት ነኝ። ማን ይሰማኝ? ሲጀመር እዚህ ጋር የምትደርስ ማን ትችላለህ? ማን እዚህ ጋር ቁመቴ ላይ የምትደርስ? በቃ የለም። ይኸውልሽ ምን መሰለሽ ሲመስለኝ ቀለም እየቀቡ ነበር እዛ መስሪያ ቤት። ከዛ ነኩ ምንድነው እንዲህ ሽልሽል ከስ ይሳቅ እንዳይነካ ነው ያለው። ሽልሽል እያልኩኝ ነበር የገባሁት። እሱ ነው የሚሆነው። አሁን ከሶስቱ ውሸት ከሶስቱ አንዱ ተናገር። የምሬ ነው። በእግዚአብሔር ቪዲዮ ስለሌለ እንደዚህ ልቀልድ ምንድነው ይቀልድ ነው ቪዲዮ ከዚህ በኋላ እናንተም ላንቀጣችሁ ነው። ይሄ ከንፈር ነው አይደል? ምን ቀለም ጨራሽ ውሸት ነው የሚያነድ። ይሄ ቀለም ነው። በምን ትወጂኛለሽ? በምን ይከታተኛለሽ? እውነቱን ግን ነገር አታምኚም ነው ችግሩ አይሻ ማርያም ቀልድ አይደለም ግን በምን አንደኛ እኔ ሲትኛ ነው ቻፕስቲክ ነው ግድግዳ ቀለም ነው የመሬት ቀለም ነው ብላ ከሸወደኝ ከጥር ከንፈር ነው እንዴ ነው ከንፈር ማለት ቦልቃቃ ከንፈር ያለ ምን አቀላለ ከማይነት ቦልቃቃ ከንፈር ጋር ካለ ሰው ጋር እንደምትል ምን አቀላለ ኧረ በእናትሽ ከበረ መስራይቱ ነው መሰረታዊ እና ሲጀምር ውድ ነው ዛሬ ምን አይነት ስራ ኦቨር ታይም ታውቂያለሽ እንዴ በጣም ቢዚ ነው
ደፋ ቀና የምለው እኮ ኑሯችንን ለማስተካከል እግዚአብሔርን በጣም የሾፍክ ነው ያለው። እኔ ደግሞ እውነት ነው ካልገርኩኝ እንደሽት እንጠላለን። ከንፈር ነው ይሄ ቀለም አምጥቶ ስንቱ አታምኚኝም? ታምኛለሽ አይደል? ባልሽ ነው አይደል? ምን ያየሁት ነው ያየሁትን ነው ሰው ነግሮኝ አይደለም። እኔ ያየሁትን ነው። አሁን ምን ከንፈር ይመስላል ደግሞ ይል አንዴ ስማ ይሄ ግድግዳ ቀለም አምጥቶ አንዴ ለሴሰኛ ሻምበኝ ቻፕስቲክ ነው ያስታውቃል። ሲቀጥል ደግሞ በቃ ሽንታ አዚም አዚም ተከተልሽ ምን አዚም ገና ታያለሽ። የፈራንከ ላይፍ ማለት ነው። ገና ይቀጥላል ነው የምልሽ